አፋቸውም አይገኝም። እንኪያማን ተናግሮታል ቢሉ ቅዱስ ኤፍሬም ለዜማ ማስተካከያ አድርጎ ተናግሮታል። ሰረቀ በስጋም ድንግል ዘእንበለ ዘራቢ ሲዋዳነን ዘር ምክንያት ሳይሻ ሰኩኖ ከድንግል እንበለ ዘር እንበለ ሩካቤ ተወልዶ ሰኩኖ አዳነን። ብርሃን ዘበአማን ብሎ በደገኛው የሚያመጣው ነውና ሰረቀ ብሎ እንደ አርዕስት አነሳው። ወዶም አልቀረ ከድንግል እንበለ ዘር እንበለ ሩካቤ ሰኩኖ ከፍዳ አዳነን። ሰረቀ ያድነን ይላል ያድነን ዘንድ ተወለደ። ሰረቀ ወአዳነን ተወልዶ ሰኩኖ አዳነን። ምን ነው ዘእንበለ ዘራ ብእሲ አለ። በዘር በሩካቤ መወለዱን ጠልቶት ነቅፎት ነው ቢሉ ጠልቶት ነቅፎትስ አይደለም። ጠልቶት ነቅፎትስ ቢሆን ብሱ ወተባዙ ወምልእዋ ለምድር ክቡር አውስበ ወኩለሄ ወለምስካቦ ሙኒ አልቦቱ ስእበት ባላለም ነበረ። ነገር ግን በዘር በሩካቤ ተወልዶ ቢሆን ሩቅ ብእሲ ወልደ ዮሴፍ ባሉት ነበርና ሶስት ተወልደ እግዚእነ በዘራ ብእሲ ወብእሲት ዘከማየ ብዙኃን እምታዘብዎ ወእምረሰይዎ ሐሰተ እንዲል ያውስ ቢሆን ተፈቶ ማኅፀን ካላት ከመዓስት አለመወለዱ ተፈቶ ማኅፀን ከሌላት ከድንግል መወለዱ ስለምንድን ነው ቢሉ ትንቢቱ ምሳሌ ይፈጸም ዘንድ ትንቢት ናሁ ድንግል ትጸንስ ወትወልድ ወልደ ያለው ነው። ምሳሌ ቀዳማዊ አዳም ከእህቱም ምድር ተለይቷል። ዳግማዊ አዳምን በእህቱም ድንግልና መወለዱ ምሳሌ ጽና እስራኤልን ቤዛ ይስሐቅ በግ ከእህቱም ጉንደ ዕፅ ተገኝቷል። ቤዛ ዓለም ክርስቶስም በእህቱም ድንግልና የመወለዱ ምሳሌ ጽና እስራኤልን ያራቀች ውሃ ከእህቱም ኮክ ጽና ሶምሶንን ያራቀች ውሃ ከእህቱም መንሰጋ አድግ ተገኝተዋል። ጽና ነፍሳትን ያራቀ ማኅይወት ክርስቶስን በእህቱም ድንግልና የመወለዱ ምሳሌ ምሳሌውን ባወቀ አስመስሏል። ምስጢሩ ምን እንጂ እርሱ አወቀ አናግሯል። ምስጢሩ እንደምን ነው ብሎ እርሷ እርሱን ወልዳ ድንግል ወይም ምስትባል እንድትኖር እርሱም ከእርሷ ተወልዶ አምላክ ወሰብ ሲባል ይኖራልና እርሷ እሱን በመውለዱ ድንግልናዋ በእናትነት እንዳልተለወጠ እርሱም ከእርሷ ተወልዶ አምላክነቱ ወሰውነት ያለመለወጡ ምሳሌ አንድም ቅድመ ዓለም ከአብ አካል ዘእምባሕሪ ባሕሪ ዘእምባሕሪ እንበለ በጽፋት ስበራ ገብሮ ተወልዶ ድኅረ ዓለም ከእርሷ እንበለ ዘር እንበለ ሩካቤ መወለዱ አንድም ቅድመ ዓለም ከአብ አካል ዘእምአካል ባሕሪ ዘእምባሕሪ እንበለ መንጸፋንስት እንበለ ገብሮ መወለዱን ድኅረ ዓለም ከእመቤታችን ለዘር በሩካቤ መወለዱ ያስረዳለታልና ልደት ቀዳማዊ ታውቀ በልደት ዳህራዊ እንዲል ለሕያዋን ታሳባ ከይሴ ፈታለሊሃ እግዚአብሔር ዘይር ብዙኃን ዙ ለማምኪ ወለጻይርኪ ድረፈታ ሲል ነው። አገባበጣ በቃል አምጥቶ መናገር ልማድ ነው። ከይሲ ባሳታት በሔዋን በሕማም ለዲዮ ልደኪ ኩን ምድዋኢኪ አበምትኪ ወውቱ ይቅረኪ ብሎ ከፈረደባት በኋላ ምን ነው ሔዋንን የማያሳታት ሰይጣን አይደለም ስለምን ከይሲ ያለው ብሎ ቢሉ በማደሪያው ከይሲ ብሎታል። በስመ አዳሪ ይጼዋ ማኅደር ወበስመ ማኅደር ይጼዋ አዳሪ እንድል ሰይጣን ከይሲ በመርዙ ሰውን እንዲጎዳ ሰይጣንን በነገሩ በግብሩ ሰውን ይጎዳልና አንድም ሰይጣንና ከይሲ ግብረ አበሮች ናቸው። ከይሲ ጥቂት ስቁረት ያገኘ እንደሆነ እርሱ ያስፋፋዋል። ሰይጣንም ጥቂት ጽነት ኃጢአት ያገኘ እንደሆነ እርሱ ያስፋፋዋልና እምከመረከበ ንዑሰ ውእቱ ያርህቦ ለንዑስ መካን መጠነ ምህላፈ ገመል ጽውን ውስቴቱ እንዲል ሰምረ ልቡ አፍቅረ ሰብ ሰምረ ልቡ አለ ልቡናው ተወደደ ዘንድ ልቡናው የሰውን ፍቅር ተወደደ ዘንድ ወደደና ወዶ ቢወድ ዋጋዛ ዋውየውን ታግሶ አጋዛ ነው። ሔዋንን ከግብራተ ዲያብሎስ ነፃ አወጣት። ሔዋንን አነሳ። ሔዋን አልዳነችም የሚሉ መናፍቃን ነበሩና እንደዳነች ለማጠየቅ አንድም ሔዋን ተከትላት መእታ ነበርና ታያት ዘንድ አነሳት።
ሳሊለነ ቅድስት ሔዋንን ነጻ ካወጣት ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድርብን ጭረጭብን። ኢየሱስ ክርስቶስ ቃል ዘተሰማ ሰው የሆነ ቃል ኢየሱስ ክርስቶስ ነው። አንድም ኢየሱስ ክርስቶስ ሰው የሆነ ቃል ነው። ወሀደረ ላዕሌነ በእኛ ባሕሪ ሰው ሆነ። ምን ነው ተሰባ ያለው አልበቃው ስለምን ሀደረ አለ ቢሉ ተሰባና ሀደረ እንደ ባጥ እንደ ጣራና እንደ ግድግዳ እንደ አለቃና እንደ ጠበቃ ሆነው ይጠባበቃሉ። ሰባ ህድረት ሀደረ ያለውን ይዘው ሰው በቤት ላም በበረት እህል በሪቅ በጎተራ ወርቅ ብር በሳጥን ውሃ በማድጋ አድሮ እንደወጣ እንደዚህ አድሮ ወጣ እንጂ ሰው አልሆነም ይላሉ። ተሰባ አለባቸው ሲያስሏቸው በዚህ ይረታሉ። ሰባ ውላጤ ከሆነ ተሰባ ያለውን ይዘው ብእሲ ሎጥ ተለውጣ ሐውልተ ጽዮን እንደሆነች ማዕጣና ተለውጠ ወይን ዕጣና እንደሆነ ተለወጠ እንጂ አላደረም ይላሉ። ሀደረ አለባችሁ እሳ ሲሏቸው በዚህ ይርታሉ። ምታት ነው፣ ውላጤ ነው፣ ነፍስ ሥጋ አልነሳም። የአዳምን ሥጋ ጠልቶት ነቅፎት ሌላ ሥጋ ፈጥሮ ተዋሃደ። ሥጋ በጥርምና ነበር፣ ያን አምጥቶ ተዋሃደ። ባሕሪውን አግዝፎ ታየ። እየንተ ነፍስ አልነሳም። እየንተ ነፍስ ወልቡና ኮነ መለኮቱ ይላሉ። መዝገበ ነፍሳት አለ። ከዚያ ነፍስን አምጥቶ ተዋሃደ። ባሕርየ መላእክትም ባሕርይ አደረገ የሚሉ መናፍቃን አሉ። ውስቴትነ ላዕሌነ ይላል በጽር ምላሹ ውስቴትነ ባለው ነፍሳችንን ላዕሌነ ባለው ሥጋችንን እንደተዋሃደ ለማጠየቅ ወሬነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡሁ ወሬነ ስብሐቲሁ ከመ ስብሐተ ወልድ ዋሕድ ለአቡሁ ሲል ነው። ለአባቱ አንድ እንደሆነ ልጅ ክብር የሆነ ክብሩን አየን። ለአባቱ አንድ የሆነ ልጅ ማጀት በጎረሰ በር በመለሰ ተካፋይ የለውም። እርሱንም ኩሉ ሰአቡየ ሲአየ ውእቱ ይለዋልና አንድ ሞይሰ ወርኤነ ከመ ስብሐተ ዋሕድናሁ ይላል። እንደ አንድነቱ ያለ የባሕሪ ክብሩን አየን። ወይሰገድ ከመ ዋሕድናሁ እንዲለ አንድም የአባቱን ክብር የአባቱን ክብር በደብረ ሲና እንዳየን የርሱንም ክብር በደብረ ታቦር አየን። አንዱም የአባቱን ጌትነት በብሉይ ኪዳን በኤልሳዕ አድሮ ሁለት ምውት በኤልያስ አድሮ አንድ ምውት ሲያስነሳ እንዳየን የእርሱንም ጌትነት በአጭር ቁመት በጠባብ ደረት ተወስኖ የአራት ቀን ምውት አልዓዛርን የዕለተ ምውት ወይ በመለጥን ወለተ ኢያኢሮስን ሲያስነሳ አየን። ርዕነ አለ የሐዋርያትን ለእርሱ ሰእቶ አባ ሕርያቆስን የሙሴ ርዕነ አለ የሙሴን ለእርሱ ሰጥቶ አባ ሕርያቆስ የሐዋርያትን ለእርሱ ሰጥቶ በላዕነ ሰተይነ ምስሌሁ እንዳለ መጽሐፍ ለልማዱ አለ። መጽሐፍ አድሎ መናገር ልማዱ ነውና የብሉይን ለአብ የአዲስን ለወልድ ሰጥቶ ተናገረ። አሁን ሰጥቶ ተናገረ እንጂ በብሉይ ወልድ በአዲስ አብ የሌሉበት ሆኖ አይደለም። በአክብርዎ ፍርህዎ በፍርህዎ አክብርዎ በአውድ ገሃነም በገሃነም አውድ በአቡነ እግዚእነ በእግዚእነ አቡነ እንዳለ ሁሉም በሁሉ አሉበት። ሰምረ ይሳለነ ይቅር ይለን ዘንድ ወደደ። 3 ጊዜ ሰምረ ፈቀደ ሰምረ አለ። ለአዳምና ለሔዋን ለልጅ ልጁ እንደካሰ ለማጠየቅ ሳሊለነ ቅድስት ይቅር ይለን ዘንድ ከወደደ ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ምስጢሩን በልቡናችን ሳይብን አሳድርብን ጭረጭብን። ኢሳይያስ ነቢይ በመንፈሰ ትንቢት ምስጢሮ ለአማኑኤል ምስጢርን በሚገልጽ ምስጢርን በሚያናግር በግብረ መንፈስ ቅዱስ ነቢዩ ኢሳይያስ የአማኑኤልን ምስጢር አየና አይቶ ቢያይ ወይንተዝ ጸርሃ ስለዚህ ነገር አሰምቶ ተናገረ። ጸርሃ አለ። አሁን ነቢዩ ጮኸት ኑሮበት አይደለም። ጮኸ የተናገር ከሩቅ እንዲሰማ የእርሱም ዜና ትንቢቱ ጽንፍ እስከ ጽንፍ ደርሷልና እንዲህ ብሎ እንዲህ እያለ
ሕፃን ተወልደለነ ወልድ ተውህበለነ ወልድ ተውህበለነ ሕፃን ተወልደለነ ባለ በቀና ነበረ። ሕፃን ተወለደልን ወልድ ለኩነተ ሥጋ ወልድ ለኩነተ ሥጋ ተሰጠ። አንድም እንዳለ ይሆናል። ሕፃን ተወለደልን ወልድ ለሕማም ለሞት ተሰጠልን። ለነ አለ መናፍቃን ለመለኮት ሕጸጸ አካል ሕጸጸ ክብር ነበረበት። ሥጋ ምልዓተ አካል ምልዓተ ክብር ሆነው ይላሉ። ለነ አለባችሁሳ ሲሏቸው በዚህ ይረታሉ። ሕፃን ዘበላዕሉ ወልድ ዘበላዕሉ ሕፃን ዘበታይቱ እንዲሆን ሳሌለነ ቅዱስ ወልድ ዘበላዕሉ ሕፃን ዘበታይቱ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን ጥበቡን ምስጢሩን በልቡናችን ሳይብን አሳድሪብን ጭረሽብን። ተፈሳ ወራሴኦ ዘመዴ ጓለመያው ባሕሬ እጓለ እመሕያው ነገደ እጓለ እመሕያው በውስጥ በአፋ በነፍስ በሥጋ ተፈሳ ደስ ይበልህ። እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና። ወመጠወ ወልዶ ዋሕደ ወዶ ምን አደረገለት ትለኝ እንደሆነ ተቀዳሚ ተከታይ የሌለው አንድ ልጁን ለሕማም ለሞት አሳልፎ ሰጥቶለታል። ሰው ብዙ ልጅ ኑሮት አንዱን ቢሰጥ የሚደነቀው አይደለም። እርሱ ግን ተቀዳሚ ተከታይ የሌለውን አንድ ልጁን ለሕማም ለሞት አሳልፎ ሰጥቶታል። ከመ ይሕየው ኩሉ ዘየአምን ቦቱ እስከ ለዓለም ዘየአምን እስከ ለዓለም ይሕየው እስከ ለዓለም ኩሉ እስከ ለዓለም ዘየአምን እስከ ለዓለም ይሕየው እስከ ለዓለም ይላል። ኩሉ እስከ ለዓለም ዛሬ ያመነበት ሁሉ ይሕየው እስከ ለዓለም በዕለተ ምጽአት የሚያምንበት ያን ጊዜስ ሁሉም ያምንበታል። ያን ጊዜስ የማያምነው ሁሉ ዛሬ ያላመነ ሁሉ ያምንበታል። አይሁድስ እንኳን እፎ ኮነ ወልደ እጓለ እመሕያው ወለቅዱሳን ኮነ ክርስቱ ብለው ያምኑበታል ብሎ ዛሬ አምኖበት የተገኘ ኩሉ እስከ ለዓለም ይሕየው እስከ ለዓለም ፍጻሜ የሌለው እስከ ነው የወለደት ሜልኮል እስከ አመ ሞተት ኢተመይጠ ቋስተ አመ ነፍገ እንዳለው ያለ ነው። ፈነወ ለነ መዝራዕቶ ልዑለ ልዑል ኃይሉን ጽኑ ክንዱን ላከልን። መዝራዕት አለ ወልድን በእጅ የራቀውን ያቀርቡበታን የቀረበውን ያረቁበታን በወልድም የቀረበ ዳብሎስን አርቆበታን የራቀ አዳምን አቅርቦበታን። ዳግመኛ ንዑ ኀቤ ብሎ ጻድቃንን ያቀርብበታን ሁሩም እኔ ብሎ ኃጥአንን ያርቅበታን። ዳግመኛ የሰው ኃይሉ በክንዱ እንድታወቅ የአብ የመንፈስ ቅዱስ ኃይላቸውም በወልድ ታውቋልና ክንድ ከአካል ሳይለይ ከምድር ስራውን ሰርቶ ዕቃ አንስቶ እንመለስ ወልድም ከአብ ከመንፈስ ቅዱስ አንድነት ሳይለይ በዚህ ዓለም 33 ዓመት ከ3 ወር ኑሮ ስራውን ሰርቶ አርጓልና ይህንንም ይዘው መጻሕፍት እዱ መዝራዕቱ የማኑ ይሉታል። ሳሌለነ ቅድስት እዱ መዝራዕቱ ከሚባል ልጅ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳ ለምኝልን። አይምሮውን ለበውን ጥበቡን ምስጢሩን በልቡናችን ሳይብን አሳድርብን ጨረጭብን። ዛሃሎ ቅድመ